ፊልሙ የሚጀምረው አንድ በኮሪያ የሚገኝ ሙዮንግ የተባለ ሁለተኛ ደረጃ ትምህርት ቤት ውስጥ ነው። እዛ ትምህርት ቤት ውስጥ ሱጋንግ የተባለ የሀብታም ልጅ ይማራል። የሚታወቀውም ደካማ ናቸው ብሎ የሚያስባቸውን ተማሪዎች ላይ ጉልበተኝነቱን በማሳየት ነው። ሱጋንግ ተማሪዎችን ሲመታም ሆነ ሲቀልድባቸው አይተው የሱጋንግን ሀብታም ቤተሰብ በመፍራት አንድም የትምህርት ቤቱ አስተማሪዎችም ሆነ ዳይሬክተሩ ምንም አያረጉም ነበር። በሌላ በኩል ሲሚን የተባለች ወጣት በጊዜያዊ አስተማሪነት ትምህርት ቤት ውስጥ ትቀጠራለች። ሲሚን ተወዳዳሪ ቦክሰኛ የነበረች ሲሆን የአባቷን ከፍተኛ ዕዳ ለመክፈል ብላ ለተቃራኒው ቡድን ትሸነፋለች። በዚህም ምክንያት ሙሉ ለሙሉ ከቦክሱ ዓለም ራሷን ታገላለች። አንድ ቀን ሱጋንግ እንደተለመደው ጂንዮንግ የተባለ ተማሪን ጭንቅላቱን በፌስታል ሸፍኖ ሲደበድበው ሲሚን ትደርሳለች። ካሜራዎቹ በሙሉ በጥቁር ፕላስተር እንደተሸፈኑ ታስተውላለች። ተናዳ ልታስቆመው ስትል አንድ ተማሪ ጣልቃ ከገባች አባቱ ትምህርት ቤቱን ስለሚረዳና እናቱም ጠበቃ ስለሆነች በእርግጠኝነት ከስራ እንደሚያባሯት ይነግራታል። ዞር ስትል ሱጋንግ ተማሪውን ከሩቅ እየተንደረደረ ሊመታው እንደሆነ ታያለች። ከዛም ስልክ እያወራች መስላ እግሩን ትመታውና ሁለቱም ይወድቃሉ። እሷም የተጎዳች መስላ ትነሳና ከልጁ ራስ ላይ ፌስታሉን አንስታ በትምህርት ሰዓት እዚህ ምን ትሰራላችሁ በማለት ወደ ክፍላቸው እንዲገቡ ትነግራቸዋለች። በሚቀጥለው ቀን ጠዋት ጂንዮንግ ሲሚን ጋራ እርዳታዋን ለመጠየቅ ይሄዳል። በዚህ ትምህርት ቤት ውስጥ ልትረዳ የሞከረችው እሷ ብቻ እንደሆነች ይነግራታል። ሱጋንግ ትምህርት ቤት ውስጥ ብቻ ሳይሆን ከትምህርት ቤት ውጭም በየቀኑ ወደ ቦክስ ማሰልጠኛ በመውሰድ እንደ ቦክስ መለማመጃ ከረጢት ያለምንም ርህራሄ እንደሚደበድቡት ይነግራታል። ለሌሎች መምህራንም ሆነ ለፖሊስም ጭምር ቢያመለክትም ምንም መፍትሄ እንዳላገኘና በዚህ ተስፋ በመቁረጥ ራሱን ለማጥፋት እንደሚያስብ ለሲሚን ይነግራታል። እሷም ልትረዳው ብትፈልግም ቋሚ መምህር ስላልሆነች ምንም ማድረግ አልቻለችም ነበር። ምሽት ላይ እቤቷ ውስጥ ትምህርት ቤቱ የተማሪዎችን ደህንነት በማስከበር የተሰጠውን የምስጋና ሽልማት በማስመልከት የሱጋንግ እናት የሰጠቻቸውን ኬክ እያየች ይህን ነገር ችላ እንደማትልና ከስራዋ በማያስተጓጉል ሁኔታ ጂንዮንግን ለመርዳት ትወስናለች። በማግስቱ በሰላም ልታናግረው በማሰብ ሱጋንግና ጓደኞቹ ጋር ትሄዳለች። ጂንዮንግን መደብደብ እንዲያቆምና የሚያስጨንቀው ነገር ካለም እንዲያዋራት ትነግረዋለች። ሱጋንግ ይህን ሲሰማ በንዴት ሊመታት እጁን በማንሳት ሊያስፈራራት ይሞክራል። እሷም ችግሩ በንግግር ሊፈታ እንደማይችል ይገባታል። በቀጣይ ቀን ሲሚን ስሟን ሳትጠቅስ የክስ ደብዳቤ በቀጥታ ወደ ትምህርት ቤቶች አስተዳደር ቢሮ ትልካለች። ደብዳቤው እንደተላከ ሙሉ ትምህርት ቤቱ ይናወጣል። የሱጋንግ እናት ሁሉንም ሰራተኞች ሰብስባ ክሱን ማን እንደጻፈው በንዴት ትጠይቃለች። ማንም ምንም አልተነፈሰም። ቀጥላም የጻፈው ሰው እስከሚገኝ ድረስ ሁሉንም ቀስ በቀስ እንደምታባረራቸው ስትናገር ሲሚን በእሷ ምክንያት ሌሎች እንዲቀጡ ስላልፈለገች ተንበርክካ ይቅርታ፣ የክስ ደብዳቤውን የላኩት እኔ ነኝ በማለት ትናገራለች። እናትየዋ በንዴት አንቺ ማን ስለሆንሽ ነው አሁኑኑ ከስራዋ ትባረር ትላለች። ይህን ትዕይንት በሩ ላይ ቆሞ ሱጋንግ እየተመለከተ ነበር። አጠገቡ ወዳለው ጂንዮንግም ዞሮ ከዚህ በኋላ የሚረዳ ሰው እንዳትፈልግ ብሎ ጆሮውን ይነክሰዋል። ሲሚን ከስራው ስለመባረር ተጨንቃ ወደ ትምህርት ቤቱ ዳይሬክተር ስትሄድ ምንም ቅሬታ ስላልቀረበባት ስራዋ ላይ መቆየት እንደምትችል ይነግራታል። ሱጋንግ ራሱ ሊያሰቃያት ስለፈለገ እንዳትባረር ክሱ እንዲነሳ ያደርጋል። ምሽት ላይ ሱጋንግ ሲሚንን ያገኛትና ያሾፍባታል። በግድ አቅፎም ጭኑ ላይ አስቀምጧት ጓደኞቹ ፎቶ እንዲያነሱ ያደርጋል። በጆሮዋም ሁለተኛ እድል አልሰጥሽም ይላታል። ሲሚንም ለስራዋ ስትል ንዴቷን ውጣ ዝም ትለዋለች። ሲሚን በንዴት ቤቷ ሄዳ ላደረጋት ነገር የበቀል እቅድ ማውጣት ትጀምራለች። ቤቷ ውስጥ ያገኘችውን የድመት ጭንብል አድርጋ ሱጋንግና ጓደኞቹን መከታተል ትጀምራለች። የቅርጫት ኳስ ሜዳ ላይም ታገኛቸዋለች። በሜዳው ላይም ከሌላ ተማሪዎች ጋር እየተጣሉ ነበር። ይህን አጋጣሚ ተጠቅማ ወደ ሱጋንግ ተጠግታ በቦክስ ትመታዋለች። ሱጋንግ በድንጋጤ ማነ ብሎ ሲጠይቅም ሚያው ብቻ ብለው
ድጋሚ ትመታዋለች። መልሶ ሊመታት ቢሞክርም አልቻለም። ጥንካሬው ከእሷ አንጻር ምንም አልነበረም። የፖሊስ መኪና ድምፅ ከሩቅ ስትሰማ ሲሚን ጥላው ትሄዳለች። እነሱም ሩጠው ያመልጣሉ። ሲሚን ከቦታው ትንሽ እንደራቀች መሬት ላይ ተንጋላ ከልቧ እየሳቀች እያለ ከሩቅ ሆኖ አንድ ተማሪ ያያታል። በማግስቱ ሱጋንግ መደብደቡን ሙሉ ትምህርት ቤቱ ሰምቶ እሱም መደብደብ የቻለውን ሰው ማድነቅ ይጀምራሉ። አንዳንዶቹ ሱጋንግ ላይ መቀለድ እንዲሁም ጠረጴዛው ላይ የተለያዩ ስዕሎችን ይስሉበታል። ይህም ሱጋንግን በጣም ያበሳጨዋል። የክፍሉ ተማሪ ላይ ሁሉ እየጮኸ ባለበት ሰዓት መምህሯ ወደ ክፍሉ ገብታ ሳቋን ለመቆጣጠር እየሞከረች ጠረጴዛ መቀየር እንደሚችልና በትንሽ ነገር ይህን ያህል መቆጣት እንደማያስፈልግ ትነግረዋለች። ይህም ሱጋንግን የበለጠ አናደደው። ከዚህ በፊት አንድም አስተማሪ እንደዚህ ተናግሮት ስለማያውቅ በንዴት ከክፍሉ ወጥቶ ንዴቱን ጂንዮንግ ላይ ይወጣል። ጂንዮንግን ልብሱን ሁሉ አስወልቆ ፌስታል ጭንቅላቱ ላይ ካስለበሰው በኋላ እላዩ ላይ ቆሻሻ ብሎ ጽፎበት ራቅ ወዳለ ምግብ ቤት ሄዶ በ5 ደቂቃ ውስጥ ምግብ ይዞ እንዲመጣ ያዘዋል። ጂንዮንግ ምግብ ቤት ደርሶ ሲያዝ የምግብ ቤቱ ባለቤት አይቶት ከማዘን ውጭ ምንም ማድረግ አልቻለም ነበር። የሲሚን ማንነት ጭንብሉን ስታወልቅ ያያት ተማሪ እዛው ምግብ ቤት በትርፍ ሰዓቱ ይሰራል። ጂንዮንግ ያለበትን ሁኔታ ሲያይ ሞተሩን ይዞ በፍጥነት ወደ ሲሚን ጋር ይሄዳል። ሲደርስም ያን ቀን ሁሉንም ነገር አይቻለሁ፣ እባክሽ አሁንም አስቁሚው ይላታል። ሲሚንም ድጋሚ ጭንብሉን አድርጋ ሱጋንግን ፍለጋ ትሄዳለች። ጂንዮንግ ምግቡን ተቀብሎ ሊወጣ ሲል የተቀመጠ ቢላ ያያል። በንዴት ቢላውን ይዞ ወደ ሱጋንግ ይሄዳል። ሲደርስም ሱጋንግ በሲሚን ተደብድቦ አቅም አንሶት ያያል። ይህን እድል ተጠቅሞ በቢላው ሊወጋው ሲል ሲሚን ሱጋንግን ገፍትራ ታተርፈዋለች። በዛም መሃል ቢላው እጇን ይቆርጣታል። ይህን ያደረገችውም ለሱጋንግ ተጨንቃ ሳይሆን የጂንዮንግን የወደፊት ህይወት እንዳይበላሽ በማሰብ ነበር። ሱጋንግ የድመት ጭንብል ያደረገው ሰው ለምን እንዳተረፈው ግራ ይገባዋል። በነጋታው ሙሉ ትምህርት ቤት ውስጥ እጁ ላይ ቁስል ያለበት ሰው እንዲፈልጉ ጓደኞቹን ያዛቸዋል። በሌላ በኩል ሲሚን የክፍል ኃላፊ መምህሯ በጥቂት ቀናት ውስጥ ቋሚ መምህር መሆን እንደምትችል ትነግራታለች። ይህን ሰምታ ወደ ክፍል እየተመለሰች እያለ ተማሪዎች በስኩተር ኮሪደሩ ላይ እየሄዱ ቀጥታ ወደ ሲሚን ሲመጡ እሷም በፍጥነት ሁለቱም ሳይነኳት ታልፋቸዋለች። ይህንንም ሱጋንግ እያየ ነበር። ሲሚን እጇን ደግፋ ሲያያት ድመቱ እሷ እንደሆነች ጠርጥሮ ለአባቷ ቋሚ መምህር እንደሆነች ለመናገር ወደ ቤተ መጻሕፍት ቤት ስትሄድ ተከትሏት ስልኩን ጨርሳ ስትዞር ጥቁር ፌስታል ጭንቅላቷ ላይ በማድረግ ያፍናታል። ከዛም ከኔ ጋር ቦክስ ውድድር የማትወዳደሪ ከሆነ ጂንዮንግ ሊወጋኝ ሲል የሚያሳየውን ቪዲዮ ለመላው ትምህርት ቤት ነው የምለቀው ይላታል። ሲሚን መስማማት አልፈለገችም ነበር። ምክንያቱም አሁን ከተደባደበች ስራዋን ልታጣ እንደምትችል ታስባለች። ግን አማራጭ ስላልነበራት በሐሳቡ ትስማማለች። በሚቀጥለው ቀን ሲሚን ለማስተማር ስትገባ ጂንዮንግ እንደለቀቀ ትሰማለች። ከዛም ተጨንቃ ቤቱ ስትሄድ ራሱን ለማጥፋት ህንፃ ጣሪያ ላይ ቆሞ ታገኘዋለች። ራስን ካጠፋ አያት ምን ይሆናሉ? እባክህ አታድርገው፣ ሱጋንግ የሚገባውን ቅጣት ያገኛል ብላ ስለ ውድድሩ ቀን ትነግረዋለች። የውድድሩ ቀን እሷን የሚያደንቁ ተማሪዎች ሁሉ የድመት ጭንብል አድርገው ይመጣሉ። ሱጋንግም ለውድድሩ የቦክስ አሰልጣኝ ቀጥሮ እየሰለጠነ ነበር። ሲሚንም የድመት ጭንብሏንና ኮፍያ አድርጋ ወደ ውድድሩ ቦታ ትመጣለች። ውድድሩ እንደተጀመረ ሲሚን እጇ ከዚህ በፊት ተጎድቶ ስለነበረ ደጋግማ ወደ ኋላ ስታፈገፍግ ኮፍያዋ ይወልቃል። ፀጉሯን ሲያዩም ሴት በመሆኗ ሁሉም ይደነግጣሉ። ሱጋንግም ጥቃት መሰንዘሩን ይቀጥላል። በመሃል ሲሚን እግሩን በመጥለፍ መሬት ላይ ተዘርረዋለች። በፍጥነት ተነስታም ድጋሚ ትረግጠዋለች። ሱጋንግ በእርግጫው እዛው አልቀረም፣ መልሶ ይነሳል። እሷም መደበቁ አስፈላጊ አይደለም በማለት ጭንብሏን ታወልቀዋለች። ታዳሚዎቹ በሙሉ ይደነግጣሉ። ከዛም ለሷ ድጋፋቸውን መግለጽ ይጀምራሉ። የራሱ ጓደኞች ሳይቀሩ ለሷ መደገፍ ይጀምራሉ። ሱጋንግ በንዴት ሊመታት ቢሰነዝርም አልቻለም። ርዕሰ መምህሩ ደርሰው ለማስቆም ሲሞክሩም ሱጋንግ ገፍትሮ ይጥላቸዋል። ከዛ ሲሚንን ሊመታት ሲሰነዝር ሲሚን
በፍጥነት ወደ ጥግ ሄዳ ዘላ በመሽከርከር በጫማ ጥፊ ትዘርረዋለች። ከዛም ከቦክሱ ቀለበት ወደ ውጭ ወርውራ ትጥለዋለች። ሱጋንግ ተወርውሮ በጂንዮንግ ፊት ይንበረከካል። ሲሚን ጸጉሩን በመያዝ ለጂንዮንግ ይቅርታ እንዲጠይቅ ታስገድደዋለች። ሱጋንግ እንደዛ ቢሸነፍም ትዕቢቱ ግን አላቆመም። ይቅርታ አልልም ይላታል። ጂንዮንግ ሱጋንግ ይቅርታ ባይለውም በሁሉም ሰው ፊት መሸነፉ ራሱ በቀሉን እንዳገኘ ይሰማዋል። ሱጋንግ አሁንም ተነስቶ ሲሚንን ሊመታት ሲል በእርግጫ መታው ራሱን ይስታል። ፊልሙ የሚያበቃው ሱጋንግ ወደ ፖሊስ ጣቢያ ሲወሰድና የራሱ ጓደኞችም ሌሎች ተማሪዎችን ሲያሰቃይ የቀረጹትን ቪዲዮ ለፖሊስ ሲሰጡ ነው። ቤተሰቡ የፈለገ ሀብታም ቢሆኑም ማረሚያ ትምህርት ቤት ከመላክ አላዳኑትም ነበር። ሲሚንም ከትምህርት ቤቱ ለቃ ሌላ አዲስ ትምህርት ቤት መምህር በመሆን ስራዋን ትቀጥላለች። ስለዚህ ፊልም ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። እንደዚህ አይነት ተጨማሪ ቪዲዮዎችን ለማግኘት ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።